ሰላም ዩቲዩብ እንዴት ናችሁ? ዛሬ የምናየው ስለ ቴሌብር ሱፐር አፕ መሰረታዊ አጠቃቀም ነው ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እያንዳንዷን ቴሌብር ላይ ያሉት ነገሮች በጠቅላላ እናያለን። ወደ ቪዲዮ። እሺ መጀመሪያ ቴሌብር አካውንት ያስፈልገናል። ያው ብዙዎቻችን አለም ብዬ አስባለሁኝ። እሺ አፕሊኬሽኑ ጋር ነው የምንገባው። ቀጥታ በምታዩት መንገድ አስገብቶኛል። ከዚህ በኋላ ያለው ስቴፕ ያው ፓስወርድ ስለሚሆን ያጠቁርባቸዋል፣ አያሳያችሁም ማለት ነው። እሺ ኔክስት ላለው ከዛ ፓስወርድን አስገባለሁ። በዚህ መንገድ ወደ ውስጥ ገብተናል ማለት ነው። መጀመሪያ እዚህ ጋር ያለው ሴንድ መኒ ነው። እዚህ ጋር አንዲ ክሊክ በምናደርግበት ሰዓት ኢንዲቪጁዋል ወይም ደግሞ ግሩፕ ይላል። ቱ ኢንዲቪጁዋል ቱ ግሩፕ ማለት ነው። ኢንዲቪጁዋል ማለት ለአንድ ሰው ብቻ ገንዘብ መላክ ስንፈልግ ነው። ግሩፕ ደግሞ በተመሳሳይ ሰዓት ለብዙ ሰዎች ገንዘብ መላክ ስንፈልግ የምንጠቀመው ነው። ኢንዲቪጁዋል የሚለውን ብዙ ጊዜ ስለሆነ የተለመደው ቱ ኢንዲቪጁዋል የሚለውን እንነካለን። ከዛ እዚህ ጋር ስልክ ቁጥራችንን እናስገባለን 9ን በማስቀደም ማለት ነው። 9 27 18 እስኪ የሆነ ስልክ ላስገባና ልክ ስንጨርስ እዚህ ጋር ኔክስት እንለዋለን። በምታዩት መንገድ ሙሉጌታ ይባላል ልጁ። እዚህ ጋር የምፈልገውን አማውንት እጽፋለሁ። ለምሳሌ 100 ብር ቢሆን 100 ብር እለዋለሁኝ። ጀስት ለእናንተ ለማሳየት 100 ብር ስለሌለው 1 ብር ማላክ ስለሚቻል 1 ብር አረኩ። ከዛ ኦኬ እለዋለሁኝ። ከዛ እዚህ ጋር ሰርቪስ ፊ 1 ብር፣ ኦሪጂናል አማውንት 1 ብር ይላል። 1 ብር ለአገልግሎት 1 ብር ትራንስፈር ማድረገው ነው ማለት ነው። 2 ብር ይቆርጣል ማለት ነው። አጠቃላይ እዚህ ጋር 2 ብር ነው እያለኝ ነው። ሴንድ እለዋለሁ። ከዛ እዚህ ጋር ፓተርን ጠየቀኝ። ያው ለእናንተ ያሳየችውም እዚህ ጋር ያጠቁረዋል። ላስገባኔ እንደምታዩት ነው። በዚህ መንገድ ትራንስፈር አረጋው ሰክሰስፉል አለ ማለት ነው። ከዛ ፊኒሽ እለዋለሁኝ። እዚህ ጋር 14 ብር ነበር 12 ብር ቀረ ማለት ነው። በዚህ መንገድ ገንዘብ መላክ እንችላለን ማለት ነው። እዚህ ጋር ደግሞ ሁለተኛ ያለው ካሽ ኢን እና አውት የሚል አለ እዚህ ጋር። እሺ እሱን አንዴ ክሊክ እናደርጋለን። እዚህ ጋር ዲፖዚት ካሽ እና ዊዝድሮ ካሽ የሚል አለ። ዲፖዚት ካሽ ማድረግ እንችላለን በቮቸር ግን ያ ብዙ ስለማይመች ዊዝድሮ ካሽ የሚለውን ነው ማሳያችሁ ማለት ነው። ዊዝድሮ ካሽ የሚለውን አንዴ ክሊክ አድርጋለሁ። እዚህ ጋር ካሽ አውት ቪአይኤ ኤጀንት የሚል አለ። በኤጀንቶች ገንዘቡን መቀበል እንችላለን። ወይም ደግሞ ካሽ አውት ቪአይኤ ኤቲኤም የሚል አለ። ይሄ ነው አሪፉ ማለት ነው። ኤቲኤም የሚለውን እዚህ ጋር እንዲ ክሊክ አደርጋለሁ። ከዛ እዚህ ጋር እንፈልገውን አማውንት እጽፋለሁ። ለምሳሌ 100 ብር ልጻፍ። 100 ብር ከጻፍኩ በኋላ አፕ ላይ አድርገዋለሁ ማለት ነው። እዚህ ጋር ፓስወርድ ጠይቀኝ ያጠቁርባቸዋል። እናንተ ያሳይም ልሙላኔ በምታዩት መንገድ you will receive secret code by SMS notification ይላል ማለት ነው። በሜሴጅ ተልኮልሃል ኮዱ እያለኝ ነው። ፊኒሽ ለውና እወጣለሁኝ። ከወጣ በኋላ ሜሴጅ ላይ በመገባበት ሰዓት ይኸው እዚህ ጋር 127 የሚል የቴሌብር ሜሴጅ አለ። እዚህ ጋር ዲር ከስተመር ዩር ኤቲኤም ዩዝ ድሮ ሴክሬት ኮድ ነው የሚልክላችሁ ባይዘው። እዚህ ጋር ኮድ ላከልኝ ማለት ነው። ከዛ ምን ይላል እዚህ ጋር at any BOA ኦር አዋሽ ባንክ ኤቲኤም ይላል። BOA ማለት አቢሲኒያ ኤቲኤም ማሽን ጋር ወይም አዋሽ ኤቲኤም ካርድ ጋር ሂጄ ይሄን ሴክሬት ኮድ አስገብቼ ማውጣት እችላለሁ ገንዘቤን ማለት ነው። ገብቷቸዋል። አቢሲኒያና አዋሽ ላይ ኤቲኤም ላይ ሄዶ ካርድ ለስም ትላለች፣ እሷን ተጭነን ገንዘብ ማውጣት እንችላለን ማለት ነው። እሺ ቀጣይ እዚህ ጋር ኤርታይም ባይ ፓኬጅ ይላል። እዚህ ጋር አንዴ ክሊክ በማድረግበት ሰዓት እዚህ ጋር ሁለት አማራጭ አለ። ሰልፍ አለ እዚህ ጋር ለራስ ማለት ነው። እዚህ ጋር አዘር አለ ለሌላ ሰው ማለት ነው። 9ን ጨምረን ሙሉ ቁጥር እናስገባለን ማለት ነው። ሰልፍ ልበለው። እዚህ ጋር እንደምታዩት 100 ብር ስንሞላ 30% ይሰጠናል። 130 ብር ይገባልናል ማለት ነው። 250 ብር ስንሞላ ደግሞ 35% ቦነስ ይሰጠናል ማለት ነው። እዚህ ጋር ብር ነው። ከ5 ብር እስከ 1000 ብር አለ። እኛ የምንፈልገው ደግሞ እዚህ ጋር ካልተጠቀሰልን መጻፍ እንችላለን። ፎር ኤግዛምፕል እዚህ ጋር ልጻፍ። እዚህ አማውንት የምትለው ላይ ለምሳሌ 9 ብር ብዬ ኔክስት ብዬ ማውጣት ካርድ መውላት ትችላለህ ማለት ነው። እሺ እዚህ ጋር ሁለተኛ ደግሞ ፓኬጅ መላለ
ፓኬጁን እዚህ ጋር የፈለግነውን ኢንተርኔት አለ፣ ቮይስ አለ፣ ዲኤስቲቪ ስትሪም አለ፣ ፎርስ ስፔሻል አለ፣ እዚህ ጋር ቮይስ አለ፣ ብዙ ብቻ ብዙ እዚህ ጋር መርጠን መጠቀም እንችላለን ማለት ነው። እዚህ ጋር ይሄን ከነካም በኋላ እዚህ ጋር ኔክስት እንለዋለን ማለት ነው። በዚህ መንገድ ይሄንን መጠቀም እንችላለን ማለት ነው። እሺ ልውጣ። ቀጣይ የምናየው ደግሞ እዚህ ጋር ትራንስፈር ቱ ባንክ የሚላል ወደ ሌላ ባንክ ከቴሌብር ገንዘብ መላክ ስንፈልግ ማለት ነው። እሺ እሱን አንዴ ክሊክ አደርጋለሁ። እንደምታዩት እዚህ ጋር ሰሌክት ባንክ የሚላል እዚህ ጋር ፕሊዝ ቹዝ የሚላል እዚህ ጋር አንዴ ቀስት ምልክት አለች። እሱን በመነካበት ሰዓት ጠቅላላ ያሉትን ባንክ ያስመርጠኛል። ከዛ እዚህ ጋር የፈለኩትን ባንክ መርጥና ለምሳሌ ባንክ ኦፍ አቢሲኒያ ከዛ እዚህ ጋር አካውንት ነምበሬን እጽፋለሁ ማለት ነው። አካውንት ነምበሬን ከጻፍኩ በኋላ እዚህ ጋር ኔክስት ነው የምለው ማለት ነው። ከዛ ያመጣልኛል። እኔ ግን እዚህ ጋር ስላለኝ ከዚህ በፊት ተጠቅማችሁ ከነበረ ደግሞ እዚህ ጋር ይደረድርላችኋል ማለት ነው። እሺ እቺ ስላለችኝ ክሊክ ላድርግ። እንደምታዩት እዚህ ጋር አማውንት ጻፋልኝ 100 ብር ካልኩ በኋላ ትራንስፈር ካልኩት በኋላ ትራንስፈር ብሎ አሁን እዚህ ጋር ፓስወርድ ይጠይቀኝና ቀጥታ ትራንስፈር ያደርገዋል ማለት ነው። አካውንት ቴሌብር ላይ ብር ካለው ማለት ነው። በዚህ መንገድ ብሩን መላክ እንችላለን ማለት ነው። እዚህ ጋር ቁጥሩን ከጻፉን በኋላ ኔክስት ነው የምንለው። እሺ ላሳያችሁ ግልጽ እንዲሆን እዚህ ጋር ኔክስት እንለዋለን። እንደዚህ ነው የሚያመጣልን ማለት ነው። እሺ እንወጣለን። በዚህ መንገድ ይሄንን አየን ማለት ነው። እዚህ ጋር የተለያዩ ፋይናንሻል ሰርቪስ አሉ። ክሬዲት መበደር ምናምን ስንፈልግ ማለት ነው። ያንን በሌላ ቪዲዮ እንሰራዋለን። ከፈለጋችሁ ኮሜንት ላይ አስቀምጡልኝ። ዛሬ ግን ዋናው የምንሰራው ማለት ነው። እዚህ ጋር አንድ ያላሳያችሁ ነገር አለ። እዚህ ጋር የቀስት ምልክቷን አንዴ በመነካበት ሰዓት ቋንቋ መምረጥ እንችላለን። እዚህ ጋር አማርኛ አለ። አያችሁት? ወደ አማርኛ ቀይረው። እዚህ ጋር አፋን ኦሮሞ አለ፣ ትግረኛ አለ፣ ሶማሌ አለ። እኔ ግን እንግሊዘኛ ስለፈልግ እንግሊዘኛ ነው ማድረገው ማለት ነው። ቋንቋውን በዚህ መንገድ መቀየር እንችላለን። ቀጣይ ወዴት እንሄዳለን? ፓይመንት የሚል እዚህ ጋር ፓይመንት የሚል አለ። እሱን አንዴ ክሊክ እናደርጋለን። በምታዩት መንገድ ሁሉንም አምጥቶልኛል ማለት ነው። ዩቲሊቲ ያለ እዚህ ጋር ኢትዮ ቴሌኮም አለ መክፈያ፣ ኢትዮጵያን ኤሌክትሪክ አለ። እዚህ ጋር እንደገና ዋተር አለ፣ የውሃ አለ፣ የውሃ መክፈያ፣ ብቻ ብዙ ሰርቪስ አለ። እዚህ ጋር አንዴ ክሊክ አደርገዋለሁ። ለምሳሌ የማብራት ደግሜ ልግባና እዚህ ጋር የማብራት አለ። እዚህ ጋር የተለያዩ ነገሮች ስላሉ እዚህ ጋር ኤልፓ ለዋለሁ፣ ኢትዮጵያን ኤሌክትሪክ ለዋለሁ። እዚህ ጋር አንዴ ክሊክ ከዛ እዚህ ጋር ቁጥሩን አስገባ ይለኛል። ቁጥሩን ካስገባ በኋላ ኔክስት በምልበት ሰዓት ያለውን ገንዘብ ያመጣልኛል። ከዛ መክፈል እችላለሁ ማለት ነው። እሺ እንወጣለን። በዚህ መንገድ ነው ቁጥሩን ከጻፍን በኋላ ቅድም ባንክ ላይ እንዳይ ነው ማለት ነው። ከጻፍን በኋላ እዚህ ጋር ከዛ በኋላ ኔክስት እንለዋለን። ኔክስት ስንለው ወደ ቀጣይ ያመጣልናል ማለት ነው። እንወጣለን። አሁንም እዚህ ጋር ደግሞ ታክስ ኤንድ ገቨርንመንት ሰርቪስ የሚል አለ። እሷን እንዲህ ክሊክ በማድረግበት ሰዓት እዚህ ጋር ቀስቷ ጋር ወደ ታች አወርድልኛል። ከዛ ብዙ እዚህ ጋር አለ። እኔ ለምሳሌ ኢሚግሬሽን ኦንላይን ላይ አፕላይ አድርጌ ብር ለመክፈል ካሰብኩኝ እዚህ ጋር ኢሚግሬሽን አደረግና እዚህ ጋር ኢሚግሬሽን ኤንድ ሰርቪስ ሲቲዝንሺፕ ሰርቪስ የምትላለች እሷን አንዴ ክሊክ አደርጋለሁ። ከዛ እዚህ ጋር ፓይመንት ሪፈረንስ ይሰጠን የለ ስንመዘገብ እሷን አምጥተን እዚህ ጋር ፔስት በማድረግ በመጻፍ ከዛ ኔክስት እንለዋለን። ከዛ ብሩን ያወጣልንና አውቶማቲካሊ እንከፍላለን፣ መክፈል እንችላለን ማለት ነው። እሺ ልውጣ። እዚህ ጋር ደግሞ ኤጁኬሽን ፊ አለ። እሷን አንዴ ክሊክ እናደርጋለን። እዚህ ጋር ኢትዮጵያን አቪዬሽን ዩኒቨርሲቲ አለ፣ ጅማ ዩኒቨርሲቲ አለ፣ ትምህርት ሚኒስቴር አለ እዚህ ጋር እና ብዙ አለ። እነዚህ ነክተን ወደ ውስጥ በመግባት መክፈል እንችላለን ማለት ነው። ለምሳሌ አቪዬሽን ዩኒቨርሲቲ ላይ እንግባ። ኢትዮጵያን አቪዬሽን ዩኒቨርሲቲ እዚህ ጋር ፓይመንት ኦርደር ነምበር ይሰጠናል። በዛች ምክንያት ያቺን ካስገባን በኋላ ኔክስት እንለውና ወደ ክፍያ ይወስደናል ማለት ነው። እሺ እዚህ ጋር አወጣለሁ። በዚህ መንገድ ሁሉንም መጠቀም መክፈል እንችላለን ማለት ነው። እዚህ ጋር ትራፊክ ፔናልቲ አለ። ይሄም እዚህ ጋር የአዲስ አበባ አለ፣ የአዳማ አለ። በዚህ መንገድ እነዚህ መጠቀም እንችላለን ማለት ነው። እዚህ ጋር ደግሞ አፕ አለ። እዚህ ጋር
አፕ ውስጥ በምንገባበት ሰዓት አፕ የሚለው ላይ የተለያዩ እዚህ ጋር የሚያመጣልን ነገር አለ። ለምሳሌ ትኬት ለመቁረጥ ኢትዮጵያ ኤርላይንስ ምናምን ናሽናል አይዲ ለመመልከት ሊሆን ይችላል። እሺ እዚህ ጋር የመጨረሻ አንድ እዚህ ጋር የምጨምርላችሁ ምንድነው አክሰስ ኦን ዋይፋይ የምትላለች እዚህ ጋር አንድ ክሊክ በምናደርግበት ሰዓት እዚህ ጋር ይሄንን ቴሌብራውን በዋይፋይ መጠቀም እንችላለን ከዳታ ውጭ ማለት ነው። ምን ካረኩ ካበራው እዚህ ጋር ተርን ኦፍ ላድርገውና ላሳያችሁ ለእናንተ። አሁን ልግባ መልሽ አክሰስ ኦን ዋይፋይ የሚለው ላይ እንደምታዩት ነው። ይሄ በራ ማለት ዳታ ሳይበራ በዋይፋይ መጠቀም እንችላለን። በሌላም ስልክ መጠቀም እንችላለን። ቴሌብር ሲም ካርዱ እንኳን ወጥቶ ማለት ነው እንደዛ መጠቀም እንችላለን። ግን ዋርኒንግ አለው። ገንዘባችን ሌላ ሰው ምናምን ሊወስድብን ይችላል ማለት ነው። እዚህ ጋር ኦልዌይስ እና ሴት ኤክስፓየር ዴት የሚላል እዚህ ጋር የሆነ ቀን ጽፈን ለተወሰነ ጊዜ ለምሳሌ ከሀገር ውጭ ምናምን ወጣ ከሆነ የኢትዮ ቴሌ ካርድ ሲም ካርድ ስለማይሰራው ቴሌብራችን መጠቀም አንችልም ማለት ነው በዳታ ብቻ ካረግን። እዚህ ጋር ግን ኦልዌይስ ብለን ኔክስት ካለው እዚህ ጋር የሚያስነብበን አለ አግሪመንት አለ። እሱን ካነበብን በኋላ እዚህ ጋር ቼክ እናደርግና I have read and accept the term እንለውና እዚህ ጋር አንብቤው ያለው ያው አክሰስ ኦን ዋይፋይ በዋይፋይ አክሰስ ማድረግ ፈልጋለሁ ካልን በኋላ አክቲቪቲ እንለዋለን። ሴቲንግ ሰክሰስድ ብሏል። አሁን ብንገባ እንደምታዩት አክሰስ ኦን ዋይፋይ ዋይት ሊስት ሴቲንግ የሚል መጣ ማለት ነው። አሁን በዋይፋይ ቴሌብራችንን መጠቀም እንችላለን። በሌላ ሰው ስልክም ሊሆን ይችላል ከሀገር ወተንም ሊሆን ይችላል። ያው የቴሌ ሲም ካርድ ስለማይሰራ ለዛ ፐርፐዝ ይሄ ያገለግላል ማለት ነው። ከብዙ በጥቂቱ እንደዚህ አሳይቻችኋለሁ ማለት ነው። ሌላ የምትጠይቁ ጥያቄ ካለ ኮሜንት ላይ አስቀምጡልኝ፣ ቪዲዮ እንሰራበታለን ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ሌሎች ቪዲዮዎችን ማግኘት ይችላሉ። በሌላ ቪዲዮ በሌላ ሳምንት እስከምንገናኝ ድረስ ቻው ቻው። እወዳችኋለሁ።